ሲታገል እግዚአብሔር ኃያል። ያዕቆብ በጣም ባለጡንቻ በተለይ በእግሩ ጡንቻ የሚመካ ፈርጣማ ነበር። እንደ ዘመኑ ወጣቶች ድንጋይ እንደሚጎትቱት ወደ ላይ ወደ ታች እንደሚያነሱት ወጣቶች ሰውነቱ የተከመረ ነበር። በዚህ ሰውነቱ ግን እግዚአብሔርን ታግሎ ማሸነፍ አልቻለም። እግዚአብሔር አሸነፈው። ሰው መስሎ ሰውን ተመስሎ እግዚአብሔር መንገድ ላይ ጠብቆ ያዕቆብን ታገለው። ያዕቆብ እግዚአብሔር መሆኑን ሲያውቅ ምን አለ? እግዚአብሔር ለቆት ሊሄድ ሲል እንዳትለቀኝ፣ ታግዬ ማሸነፍ አልችልም። አሁን የሚይዝህ አሁን የምታገለህ እንድትባርከኝ ነው። ተንኮሌን ከውስጥ እንድታስቀር ነው። ንጹህ እንድታረገኝ ነው። የንጽህና ምልክት እንድትሰጠኝ ነው። የቅድስና ምልክት እንድትሰጠኝ ነው ብሎ ያዕቆብ እግዚአብሔርን ተማጸነው። በትግሉ ውስጥ ወገኖች፣ በትግሉ ውስጥ ያን ጊዜ እግዚአብሔር ለንጽህናው፣ ለቅድስናው፣ ለበረከቱ ምልክት እንዲሆን እግሩን መታው ይላል። ሹሉዳውን መታው፣ ታፋውን መታው። ያዕቆብ ማንከስ ጀመረ። ብታምኑ ባታምኑ ያዕቆብ ከዛ ጊዜ ጀምሮ አንካሳ ነበረ። የአንካሳነት ግን የቅድስና ምልክት ነው። የአንካሳነት ግን ከእግዚአብሔር ጋር ታግሎ በረከት ያገኘበት ክትባት ነው። ሌላው ሰው አይረዳም። ያዕቆብ የሚባለው ስሙ ተሰርዞ እስራኤል ትባላለህ ተባለ። እስራኤል ማለት አንካሳው ያዕቆብ ማለት ከእግዚአብሔር ጋር ታግሎ ያሸነፈ ነው። አንዳንድ ምልክቶቻችን፣ ጉድለቶቻችን በሰውነታችንም ይሁን በሕይወታችን እግዚአብሔርን ጠይቀ ነው አልሞላልን ካለ ያ ጉድለት ምልክት ነው። የሰማችሁ ነው። ያ ጉድለት እግዚአብሔር እኔንና እናንተን ሊባርክ የመጣበት ምልክት፣ ልዩ ምልክት የእግዚአብሔር መሆናችንን ከእግዚአብሔር ጋር መተሳሰራችን የሚነግረን ምልክት ነው እንጂ ጉድለት አይደለም፣ እንጂ ጎዶሎነት አይደለም፣ እንጂ አካል ጉዳተኝነት አይደለም። የአካል ምልአት ነው። ክብር ምስጋና ለመድኃኔዓለም ይሁን። ይህንን ያናገረኝ የሕፃናቱ ዝማሬ በእግዚአብሔር ፊት የሚዘምሩ መላእክት ኪሩቤል ሱራፌል ይባላል። ካህናተ ሰማይ ሱራፌል 6 ክንፍ ያላቸው ናቸው። ኪሩቤል ደግሞ እነ ብዙኃት አዕይንት ይሆኑ እንደኔና እንደናንተ የፈጠጠ የነጣ የገረጣ አይን ሳይሆን የማይታይ 6 አይን ወይንም እነ ብዙኃት አዕይንት ይሆኑ ከ6 በላይ እልፍ አይን ያላቸው መላእክት እግዚአብሔርን ያመሰግኑታል። እግዚአብሔርን የምናይበት አይን ልብ ነው። ይሄ የፈጠጠው አይደለም። ይሄ እኮ ይጠፋል። እቤት ጭስ ስታጨስ ቡታጋዝ ቢፈነዳ ኤሌክትሪክ ቢፈነዳ አቤት የገሊትማ አይኗ እኮ እንደው ብርሌ ነው የሚመስለው ቆሎ ነው የሚመስለው ብሎ አፈፍ አድርጎ ያገባ እኮ ቡታጋዝ የፈነዳ ቀን ይጸጸታል። አላያችሁ? አይኗ ይጠፋላ፣ አይኗ ይሰወራላ። የማይጠፋ አይን፣ የማይሰወር አይን፣ የማይሸሽ አይን፣ ሁልጊዜ የሚያይ አይን ልቦና ነው። ከመጽሐፍ በፊት ከሕግ መጽሐፋዊ በፊት እግዚአብሔር ሕዝቡን የተዋወቀበት አብርሃምን ያነጋገረበት ቋንቋ አይን መገለጫ ልብ ነው። አሁን ደግሞ በተለይ በአዲስ ኪዳን እግዚአብሔር ከኛ ጋር የሚነጋገረው የሚታየው በልቦና ነው እንጂ በዚህ በደረቀው አይን አይደለም። ይህንን ጸጋ ይህንን ክብር ለነዚህ ታናናሽ ብላቴና የሰጠ እግዚአብሔር ለእኛም ጸጋውንና ሞገሱን ይስጠን። እግዚአብሔር እውነተኛ፣ እግዚአብሔር የማይሳሳት ትክክለኛ። አንድ ነገር ልንገራችሁ። አንድ ፈላስፋ፣ የሚራቀቅ ፈላስፋ፣ እግዚአብሔርን የሚደፋፈር ፈላስፋ። ብዙ ጊዜ ፈላስፋ የሚባሉት እግዚአብሔርን ሲፈታተኑ የሚፈታተን ፈላስፋ ነው። ታዲያ ቀኑን ሙሉ ተፈጥሮን አደንቃለሁ እግዚአብሔርንም እገዳደራለሁ እያለ በፀሐይ በዝናቡ በጨለማው በጨረቃው ይጓዛል። አንድ ቀን ፀሐይ ሆኖበት እየተጓዘ እያለ ፀሐይ ሲከርበት ለምን አረፍ አልልም ብሎ አንድ ዛፍ ፈለገና
የሾላ ዛፍ ስር ጥላ ፈልጎ ተኛ። ሾላ ታውቃላችሁ? የሾላ ዛፍ በጣም ትልቅ ነው። የሾላ ዛፍ ስር ተኛ ፈላስፋው። የሚፈላሰፈው የሚራቀቀው እግዚአብሔርን የሚተቸው ፈላስፋ ሾላ ዛፍ ስር ተኛ። ሲተኛ ቀና ሲል የሾላ ዛፍ ትልቅ ነው፣ ሾላዋ ግን ትንሽ ነው። ዛፉ ላይ ያለችው ትንሽ እማይ ነው የምታክለው። ጎንበስ ሲል ደግሞ ጥላ ስር ተኝቶ እኮ ጎንበስ ሲል ደግሞ ዱባ ታውቃላችሁ? ዱባው ደግሞ ምን ያክላል? ዱባው ደግሞ ያለው ጠመልማላ ቅጠል ላይ ነው ያለው። ልውስውስ ያለ ቅጠል ላይ ዱባው፣ ፍሬው ግን ትልቅ ነው። ቀና ሲል ዱባውን አይቶ መሬት ላይ፣ ቀና ሲል ደግሞ ሾላው አለ ሊፈላሰፍ። አቤት አቤት! አሁን እግዚአብሔር ይህን ሾላ ፈጠርኩ ይላል። ይህንንስ ዱባ እንደዚህ አድርጎ ይፈጥራል። እኔ እግዚአብሔርን ብሆን አለ። አይሆንም ይኮናል። እኔ እግዚአብሔርን ብሆን ሾላውን ማች አረገው ነበር፣ አወርደውና የዱባው ቅጠል ላይ ዱባውን ደግሞ ሰቅዬ ከሾላው ዛፍ ጋር ማች አረገዋል። ይሄ ነው ትክክል ተፈጥሮ ብሎ ይፈላሰፍላቸዋል። እግዚአብሔርን ለማረም እኮ ነው። ከዛ ይህን እያሰፈ ይህን እየተፈላሰፈ እንቅልፍ ሸለብ አድርጎት ሄደ። መቼም እግዚአብሔር አስተማሪ ነው። እግዚአብሔር